ወረቀት ይዘን አልፋለሁ። የዓለም የጡት ማጥባት ቀን በመላ ሀገሪቱ በስፋት ተከብሮ ዋለ። ተክሎ መጥባት ለልማት በሚል መሪ ቃል የተከበረው በዓል ከፍተኛ የመንግስት ባለስልጣናት በበዓሉ ላይ ተገኝተው ከ2 ሰዓት ተኩል እስከ 6 ሰዓት በማውራት የህብረተሰቡን ልብ ሲጠቡ ውሏል። የሰው ልጅ በሙሉ ጡት አለው ያሉት ባለስልጣኑ መጠኑ ግን እንደሚለያይ ጸሐፊያቸው ማየት ይቻላል። የዓለም የጡት ማጥባት ቀንን አስመልክቶ ባልደረባችን ተሰማ መጥምጤ በቀጥታ መስመር ምንድነው ተሰማ እና ታዲያ ምንድነው ዝም በደረቁ እንሂድ እና እኮ ታዲያ ምንድነው ወይ አሳዩና ታዲያ ተሰማ ቀጥታ ፕሮግራሙ ወረፋ ይጠብቅና ተሰማ ይሰማሃል? ይሰማል። አዎ ይሰማል። ጥሩ እንኳን ለዓለም የጡት ማጥባት ቀን በሰላም አደረሰ። እንኳን አብሮ አደረሰን። ደስ ብሎኛል በበዓሉ ላይ በመገኘቴ። በጣም ጥሩ። እንግዲህ የመጀመሪያው ጥያቄ ምንድነው? እንዴት ነው የዘንድሮ የዓለም የጡት ማጥባት ቀን ከአምናው ጋር ሲነጻጸር? የዘንድሮ የዓለም የጡት ማጥባት ቀን በጣም ደስ ይል ነበር። በጣም የተለየ ነው። እንግዲህ እንዳየሁት በጣም ደስ ይላል። እንግዲህ የዘንድሮ በጣም የተለየ ነው።